ናዮን ታውቃታለህ እንዴ? አዎ ምን ነው ጀስት ታውቃታለህ ብቻ ነው ወይ ትግባባታለህ? አረ ቪዲዮ ላይ እንደማንኛውም ሰው ታውቃታለህ ቢኤስ ላይ ከፈገጋል ክፋል በሰላም ነው አሪው ኦኬ ቤቢ ቀደም አያስገኝ ሲጽፉ ስለነበረ ነው አስገኝ ሲጽፉ ስለነበረ ጽፈውልሽ ነው አሁን አስገኝ ጽፈው ለምን ሆነ ነገር አንቺ ልፈትንሽ ነው አላልከኝም እንዴ ፋን ቀደም ስጠሪ ስለአወራው ስለሰማው ነው እኔም ትናንትም ዛሬም ሲጽፉ በተደጋጋሚ ሲጽፉ ግራ ገብቶኝ ምን ነው ራሱን ስሟን ነው የሚጠሩት ስሟን ይጽፉና እዚህ ጋር ይጽፋሉ ለምን እንደሆነ አልገባኝም ስሟን ጽፈው ከስሙ በኋላ ምን ነው የጻፉት ምንም በቃ ስሟን ብቻ ነው የጻፉት ፋኒ ፈገግ ብላላ ሄሉ ለማወጣጣት የምታደርጊው ጥረት ስሟን ጽፈው እንትን ጻፉት ይላል እንትኑ ነው እንጂ እኔና አይሆንም አስር አይደለም ድምጽ ለመሆን ፈልገው ከሆነ ምን አልገባኝም ለምን እንደሚጽፉ አንዳንዴ ዝም ብሎ በተከታታይ የሚጽፉ አሉ አይደል እንደዚህ ጽፉልሽ ድምጽ እንድትሆን አላቅም ለምን እንደሚጽፉ ገባሽ ምንም ከኔ ጋር ስለማያገናኘው እኮ ነው እና ናዮን ታውቃታለህ ስል ለምን ፈገጋል አይ ሄሉ በጣም ገስት ላካው ላካው እንዳይልኩብኝ ሰዎች በማል ጋይስ እየተበተባችሁ ኮፒ ሊንክ እያረጋችሁ ፎሎም እያረጋችሁ ደስ ካላችሁ ምን ይላችሁ ያ አዳምና ሔዋን ሁኑ ያሏቸው ነው ብለው ይጽፉልኝ ኦኬ ናይ አንዳንድ ሰው ለኔ ጌም ይጫወቱ እያለው ነውና ማይግባቡ ጓደኛ ካልሆኑ እንዴት ነው ለምን ነው እንደዛ የሚጫወት ኦኬ ጌም ይጫወቱ ነው እንደሚሉት እንደዛ ብለውም ይጋጠሙ ይልማል ያ ጋይስ ደብል